አባታችን ተሳስተዋል ነው ያሉት። ስለዚህ አንዳንድ ልጆችን ነጥለህ የምታደርጋቸው ነገራቶች ይሄ ያደጋል እንዳልኩ አንዳንድ ለሕክማ የምታደርጋቸው ነገራቶች አሉ። ቁርአን ከሐፈዝክ እንደዛ አድርግልሃለሁ ከሐፈዛቸው አድርግላቸው ያደረገ ሰው ይደረግለታል። ምንም ይሄ ኢታራ አይደለም፣ አልበደልካቸውም። ወይም እንደዛ ያደረገ በዛ ልታነሳሳት ትችላለህ ኸይር ነገር ላይ እንዲነሳሱ። ከዛ ውጭ ግን ኖርማል በሆነ ኮንዲሽን ላይ ልጆች ላይ ልዩነት መፍጠር የሸሪዓውም ይከለክለናል። ሌላኛው አራተኛው መልካም ተምሳሌት መሆን። ብዙ ጊዜ ልጅክ አንተን ይመለከታል፣ ወደድክም ጠላህ። ቃሚ ከሆንክ እሱም ወደፊት ቃሚ ለመሆን ፕሮግራም ቢያደርግ እንዳይከፋ አንተን ያስተማርከው። ምታቂስ ከሆንክ ወደፊት ለመጨረስ ለማየት ስትሞክር ግራ እንዳይገባ አስተማሪው አንተ ነህ። ሰላት ጀማዓ ቤት እየሰገድክ እያየክ ግልጽ ነው። ወደፊት እሱም እንደዛ አይነት ነገር ፕላን ቢያደርግ ያስተማርከው አንተ ነህ፣ ማንም አይደለም። በተቻለህ መጠን ለልጆችህ ምርጥ ተምሳሌት ነህላቸው። ካንተ ጥሩ ነገር፣ ካንቺ ጥሩ ነገር፣ ካንቺ ሒጃብን፣ ካንቺ አደብን፣ ካንቺ ሐያን፣ ካንቺ ባለቤትን ማክበርን፣ ካንቺ ሰላትን የመሳሰሉ ነገራቶችን ነው መማር ያለባት። ካንተ መማር ያለበት እውነትን፣ ዒልምን፣ አንባቢነትን፣ ጀግንነትን፣ ቤተሰብ ማክበርን፣ እዝነትን፣ አላህን ፈሪነትን የመሳሰሉ ነገራቶችን ልጅ ካንተ ያን ነው መማር ያለበት። ከዚህ ቀደም የነበሩ ህዝቦች አጠቃላይ መልሳቸው ምን ነበር? ኢና ወጀድና አባአና ዐላ ኡማ ወኢና ዐላ አሳሪሂም ሙህተዱን። እኛ አባቶቻችንን በዚህ ላይ ያገኘ ነው፣ እኛም እነሱን ፈለግ ተከተልን ነበር ሲሉ ነበር። ነዓም ከማ ይቃል አልአቡ ቅብለቱ ኢብኒህ ይባላል። አባት የልጁ ቂብላ ነው ተብሏል። የምታደርገውን ነገር ይመለከታል። ስለዚህ ሐቂቃ ቤተሰብ ለልጁ ምርጥ ቁድዋ ምርጥ ተምሳሌ ልትሆንለት ይገባል። አንዳንዴ በሆነ ነገር ላይ ልጅህን ተርቢያ ስታደርገው አንዳንዴ ያስታውሳል። ሐቂቃ አንዳንድ ቤት ስራ የሰራው አዛን ብሎ ስራ የሰራው ከሆነ ልጆቼ አባስ አዛን ወጣ ይሉ ምክንያቱም ጭንቅላታቸው ያውቃል አዛን ከተባለ ቤት እንደማይሰግድ ወንድ ልጅ መስጂድ መጥቶ እንደሚሰግድ አውቃለሁ ማለት ነው። ተከዳ አንተ ግን ቤት የምትሰግድ ከሆነ አዛን ቢወጣም ልጅ ምንም አይልም፣ አትፍረድበት፣ አላስተማርከውም። ስለዚህ ሐቂቃ ለልጆቻችን ምርጥ ተምሳሌት ልንሆን ይገባል። ይሄ አራተኛው ነው። አምስተኛው ሰዓት የለኝም። የሰላት ጉዳይ ነው። ወላሂ ሰላት ትልቅ ሸእን አላት። ረሱላችን ዓለይሂ ሰላም ሙሩ አውላደኩም ቢሰላቲ ለ70 ብለዋል። 7 ዓመት ሲሞላቸው ልጆቻችሁን ሰላትን እዟቸው፣ 10 ሲሞላቸው የማይሰግዱ ከሆነ ግረፏቸው ብለዋል። ስለዚህ ሰላት ትልቅ ፓወር ያላት ነገር ናት። ልክ አላህ ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር። ልጆችን ሰላት ላይ ልትከታተላቸው ይገባል። ፎሎ አፕ ይፈልጋል። ሰላት ሰገዱ፣ ቤት ስገባም ባለቤትን ጠይቃት። ሰላት ሰገደ፣ እግሬ ሰላት ሰግዶ የተኛው ሰግደዋል አልሰገዱም፣ ጭንቀት ሊሆን ይገባል። ሰላት የሚሰግድ ልጅ ኸይር ያለው ልጅ ነው። ሰላትን ልታለማምደው ይገባል። እዚህ ካላምጣው መስጂድ መጥቶ ሰላትን ጀማዓ መስገድ እንዲለማመድ ከሙስሊሞች ጋር ይቀላቀል፣ አትነጥለው። ስለዚህ ሰላት ላይ ሙሐፈዛ እንዲያደርግ ሰላት ላይ እንዲከታተል ማድረግ በሌላም ነገራቶች ላይ ያግዟል። ምክንያቱም አላህ ሰላት መስገድ እነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ቆሻሻ ከሆኑ ነገራቶች ይጠብቃል ብሏል። ስለዚህ ይሄ አምስተኛው ሰላት ላይ ልጆች መከታተል ነው። ስድስተኛው በተቻለ መጠን ጥሩ ጓደኛን መምረጥ፣ መጥፎ ጓደኛን ደግሞ ማራቅ። ጓደኛ ብቻ አይደለም በዚህ ዘመን ይሄ ሚዲያው አለ። አንዳንድ አባት ልጁ ሸጧል ቲክቶክ ቁጭ ብሎ ልጅ ቲክቶክ ይመለከታል። አንዳንድ የሚመለከታቸው ምንም ኸይር የላቸው ነገራቶች ናቸው። ጊዜው የሚያቃጥሉበት ነገራቶች ናቸው። ፈሳድን የሚያስተምሩ የተራቆተ ሴትን ነው የሚመለከተው። የሚሳደብ ወንድን ይመለከታል ቲክቶክ ላይ፣ ዩቲዩብ ላይ ያን ይመለከታል። ይህ በጣም ልጆቻችን ልንጠብቃቸው፣ በተለይ ይሄ የሚዲያ ተጽዕኖ በልጆቻችን ላይ ከፍተኛ ነው። በተቻለህ መጠን ለልጅህ ስልክ የምትሰጠውም ከሆነ በተቻለ መጠን አትስጠው። በአሁኑ ሰዓት የተለያዩ ሀገራቶች ሚዲያዎችን ልጆችን እየከለከሉ ነው። የሚያመጣውን ችግር እያስተዋሉ ስለሆነ ማለት ነው። የምትሰጠው ከሆነ ግን ልትከታተለው ይገባል። አስፈላጊ ሆኖ ተገኝቶ የምትሰጠው ከሆነ ልትከታተለው ይገባል። ስለዚህ የተለያዩ ሚዲያዎች ለልጆች እየከፈቱ መስጠት፣ የተለያዩ ነገራቶችን ቲቪ ላይ ከፍቶ ማሳየት ምንም ከመጥፎ ጓደኛ ብትጠብቃቸው ራሱ ይሄ ራሱ ሌላው ጓደኛ ስለሆነ ልጆችን ወዳልተፈለገ ነገር ሊወስዳቸው በተቻለ መጠን አልሐምዱሊላህ በአሁኑ ሰዓት ላይ ያኒ የመሻይኾችን ያኒ ዳዕዋ እንዲሰሙ የሆነ
አደግ ካለ ኪታብ ግዛለት፣ ወደ ኸይር ነገር ውሰደው። እንደዚህ ነገራቶችን ማድረግ ወደ መጥፎ ነገር የሚወስዱ ነገራቶችን ማራቅ አለብን። የመጨረሻውና ማቆመው ነገር ምንድነው? ተርቢያ የሚባለው ነገር ጊዜ ይፈልጋል። በአንድ ሌሊት የሚሆን ነገር አይደለም። ዛሬ ነግረኸው ማታ ላይ ያበላሽ ይችላል። ማታ ነግረኸው ጠዋት ላይ ያበላሽ ይችላል። ያኒ ትክራር ይፈልጋል፣ መደጋገም ይፈልጋል። መሰልቸት ይባል ነገር መኖር የለበትም። ከልጅ ጋር ሁል ጊዜ ሙዓሊም መሆን አለብህ። ልታስተምሩ ይገባል። እንትን ሲል አደብ ልታስተው ይገባል። አሁንም ሲያጠፋ ደግመህ ልትመክሮ ይገባል። በአንድ እኔ መክራለሁ ኮምቢ አለኝ ልጅ ላይ ገና ነው፣ ምንም ያውቀው ነገር የለም። ገና አቅሉ ነገራቶች የሚያገናዝብበት ደረጃ አልደረሰም። ስለዚህ ያህታጅ ኢላ ሰብር። ይሄ ተርቢያ የሚባለው ነገር በአንድ የምታደርገው ነገር አይደለም። ለአላህ ብለህ ዒባዳ ነው። ልጆችን ተርቢያ ማድረግ ትልቅ ዒባዳ ነው። ህዝብ ከምታስተምር ልጆችን ተርቢያ ማድረግህ አላህ ዘንድ ከፍ ይላል። ምክንያቱም ልጆችን ተርቢያ ማድረግ ግዴታ ነው። ሰዎችን ማስተማር ሌላ ሰው ሊሸፍን ይችላል። ያንተ ልጅን ማስተማር ማንም ይሸፍን፣ አንተ ላይ ግዴታ ነው ያንተ። ስለዚህ ሰው ልጆችን ተርቢያ ማድረግ፣ ማስተማር፣ እነሱን በተለያዩ ነገራቶች ማብቃት ይህ ትልቅ ዒባዳ ወደ አላህ የምትቀርብበት ነገር መሆኑን ተረድተን ወደ አላህ ኢህቲሳብ አድርገን በሰብር ሁልጊዜ ወደ ሐቅ ነገር ልንመራቸው ይገባል። አላህ ሱብሓነሁ ወተዓላ ልጆቻችንን አላህ ይጠብቅልን። አላህ ሷሊህ ልጆች አላህ ያድርግልን። አላህ በዱንያም በአኸራም ለኛ የሚጠቅሙ ሰዎች አላህ ያደርጋቸው። በዱንያም በአኸራም ለኛ የሚጠቅሙ ሰዎች አላህ ያደርጋቸው። በዱንያም በአኸራም የዓይን መርጊያችን አላህ ያደርጋቸው። በዱንያም በአኸራም አይኖቻችን በእነሱ እንዲረጋ አላህ ያደርግልን። ሐቂቃ አሁን እንደውም ሰዓቱ ክረምት ነው። ክረምት ላይ ልጆቻችን ሐቂቃ ወደ መድረሳ መውጣት ካለብን አልሐምዱሊላህ። እኔ አንድ መክረው ነገር ምንድን ነው ልጅህ 10 ወር ተማር አይደለም 2 ወር ፍሪ አድርገው ከትምህርት። እኔ ፈትዋ አይደለም ይሄ እኔ ኤክስፒሪየንስ እኔ ማምንበት ነገር 10 ዓመት ሙሉ አካዳሚ ሲማር አቆይተው 2 ዓመትም አካዳሚ እንዲማር አታድርገው፣ ይሰለቻል። ግልጽ ነው። ቢያንስ በቃ ሁለቷን ወር እጅማም አለ በቃ ትንሽ ፈታ ይበል። ወደ መስጂድ አምጣው፣ መስጂድ ላም ጊዜ ይመጣል። ግልጽ ነው። ቢያለውጥለት ቁርአን መሐፈዝ ካለበት ይሐፍዝ፣ ኪታብ መቅራት ካለበት ይቅራ። ሐቂቃ እዚህ ጋር የምጨምረው ነገር የሸሪዓ ትምህርት ሁለተኛ አድርጋችሁ አትውሰዱ። አካዳሚ አብዛኛው ሰው ያስተምራል ልጁ፣ ሸሪዓ ሁለተኛ አይደለም። ወላሂ ነው የምልህ። ልጅክ ለምሳሌ ሐኪም ሆነ ሜዲካል ዶክተር የሰዎችን ገንዘብ አላግባብ የሚበላ ሐኪም ከሆነ ጥቅሙ ምንድን ነው? ልክ ማያስፈልግ ምርመራዎችን እያደረገ የሰዎችን ገንዘብ አላግባብ የሚወስድ ከሆነ እንግዲህ አንድ ጓደኛዬ ደውሎ ምን አለኝ፣ ቢሰበድ ምን አላስፈላጊ እንትኖችን መጻፍ ይገርምሃል እንዴ? ሐኪሞች ሰርጀሪ ማያስፈልገውን ኬስ ግልጽ ነው፣ ቀዶ ጥገና ማያፈልገውን ነገር ቀዶ ጥገና ያደርጋሉ ገንዘብ ፍለጋ። ሰላህ ሰላመቱ ወልዓፊያ። ወላሂ እንደዚህ አይነት ልጅ መኖርና ዱርዬ ቦዘኔ ልጅ መኖር እኩል ነው። ለይቻላል። እኔ ልጄ መሐንዲስ ሆኖ የህዝብ ገንዘብ የሚያጭበረብር ሌባ ከሆነ እኔ ከቦዘኔ ከማጅራት መቺ ልጄ ነጥያ ላይ ሆነ የህግ ባለሙያ ሆኖ ግልጽ ነው ሰዎችን አላግባብ ገንዘብ እየወሰደ አላግባብ የሚፈርድ ከሆነ የሰዎችን ሐቅ አላግባብ የሚወስድ ከሆነ ከማጅራት ከነፍሰ ገዳይ ልጅ ነጥላት ትመልከት አንድ ናቸው። ይሄ የተማረ ሌባ ነው ያፈራው። የተማረ አገር እንደውም ይብሳል እሱ። ያልተማረው የሆነ ሰዎችን ነው የሚጎዳው። ይሄ ግን ህዝብ ነው የሚጎዳው። አስተዳደር ላይ ወጥቶ ሙስናን እየወሰደ ሰዎችን የሚያጭበረበር እንደዚህ የሚኖር ሰው አላህ ከሚሰጠ እንደዚህ አይነት ሰው ከምታሳድግ ያው ነው ዱርዬም ያው ነው ነፍሰ ገዳይም ያው አንድ ናቸው። ያ ተምሯል ያልተማረ። ስለዚህ ሐቂቃ ልጆችን ተርቢያ ይሄን ነገር ደግሞ ሼፕ ማድረግ የምትችለው ማስተካከል የምትችለው በሸሪዓ ብቻ ነው። ይሄ ሲቪክስ ምናምን ሰው ለግሬድ ነው ይማር ለሆነ ነጥብ ለማምጣት ይማራል እንጂ ራሱን ተርቢያ ሊያደርግበት ራሱን ሊያነጥበት አትማርም። ሁላችንም ተምረናል። የሆነ ግሬድ የሆነ ውጤት ለማምጣት ነው የምታነበው። ሰውን ሙሉ ማንነት መገንባት የሚችለው ሸሪዓና ሸሪዓ ብቻ ነው። ውስጥ የአላህ ፍራቻ ሲኖር ብቻ ነው። እኔ አላህን እፈራለሁ ግን በአሁኑ ሰዓት ላይ ቢያው ከባድ ነው። ሰው ሁሉ ለዱንያ ነው ሙናፈሳው። በሐቅም ተገኘ በባጢልም ተገኘ። ልክ እሱ እንዳሉት እቲ አልናሲ ዘማን ላ ዩባሊ المرء من اين اخذ ماله امن الحرام امن الحلال او من الحرام ብሏል የአላህ መልእክት። ወደፊት ዘመን ይመጣል ሰው ከሐላል ያገኘው ከሐራም ያገኘው ገንዘብን ምንም ቦታ የማይሰጠው እዚህ ሰዓት ላይ ነው ያለነው። ልጅ አሳድገው አስተምረው ኤቢሲዲ አስቆጥረህ ሰቃይ ተማሪ ሆኖ የሆነ ደረጃ ላይ ደርሶ ህዝብ የሚጎዳ ከሆነ ምን ተጠቀምክ ይሄ ሰው? ስለዚህ ሐቂቃ ይህን ሁላ ሼፕ ማድረግ የምንችለው በሸሪዓ ትምህርት ነው። ወላሂ የሸሪዓ ትምህርት ሁለተኛ ታደርግ ወይ ከፍ አድርገው ከአካዳሚ ትምህርቱ ያለበለዚያ እኩል ኢንቨስት አድርግ። ልክ ለትምህርቱ ገንዘብ ኢንቨስት እንደምታደርገው ሁላ ነዓም ሰዎች የተለያዩ ወጪዎች ታወጣለህ። ቤት ትገዛለህ፣
መኪና ትገዛለህ፣ የተለያዩ ወጪዎች እናወጣለን። ወላሂ ግን ከምናወጣው ወጪዎች ውስጥ ትልቁ ወጪ ጣፋጩ ወጪ ማትሰስትበት ወጪ ልጅ ላይ የምታወጣው ወጪ አትሰስት ካለህ ኢንቨስት ወላሂ ልጅ ላይ የምታወጣው ወጪ ዱንያም አኸራም የሚጠቅም ነገር ነው። አላህ በዛ በአንተ ባወጣው ገንዘብ ምክንያት አላህ ልጅ ሷሊህ ሊያደርገው ይችላል። አላህ ውስጥህን አይቶ የተሻለ ልጅ ሊያደርገው ይችላል። ይሄ ለአንተ ከቤትም ከመኪናም ከምንም ነገር ይበልጥልሃል። ነዓም አንድ ጊዜ አንድ ነገር ተናግሬ ያውቃሉ። አንድ ሸህ ምን አሉ ለአንድ አባት አልኩት ይላሉ። ሰማ ታውቃችሁ ከሆነ መሐመድ ራቲብ አናቡልሲ ይባሉት ሸህ ሶሪያው ሸህ ምን አሉ ለአንድ አባት የሆነ ልጅ ነበረው ይላሉ። ልጁ በጣም ሳሊህ ልጅ በጣም የሚገርም ልጅ ነው። ልጁ በሁሉም ነገር በትምህርቱም በዲኑም አኽላቁም። ከዛ ምን አልኩት ወላሂ አላህ ለአንተ ይሄን ልጅ መስጠቱ ብዙ ሚሊዮን ዶላሮች የሚሰጥህ ወላሂ ልጅ ይሻልሃል አልኩት ይላሉ። ቆይቻው ከሰማሁት ማዕናው ከዚህ ጋር የሚቃረብ ንግግር ነው። ነዓም ወላሂ ምንም መልካም ነገራቶች አላህ ከሚሰጥህ አላህ ልብህን የሚያረጋጋልህ እንደው ስሞት በዱዓ ያስታውሰኛል ስሞት አላህ በሱ ምክንያት ደረጃዬን ከፍ ያድርግልኛል ብለህ ተስፋ የምታደርግበት ልጅ አላህ መስጠቱ ለአንተ ትልቅ ኒዕማ ነው። አላህ ልጆቻችንን አላህ ይጠብቅልን። ወላሂ ስለ ልጆች የሚነገረው ነገር በጣም ብዙ ነው። ሰዓት ስለሌለ እዚህ ጋር ለማቆም እወዳለሁ። አላህ ልጆቻችንን አላህ ይጠብቃቸው፣ ሐቅን አላህ ያጽናቸው፣ በዱንያም በአኺራም አላህ ጠቃሚ ልጆች አላህ ያድርግልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ